ሴቶች በተለይ ደግሞ ጧት ተነስታችሁ የመጀመሪያ ጓደኛችሁ ሰላም ትላላችሁ መስታወታችሁ አይደለ? ሴቶች ያው ውበት ስለተሰጣቸው ቢያዩ አይገረሙ። የወንድ ነው ዝም ብሎ መስታወት ላይ የሚሆን ወንድ እንኳን ወንድ ለውበት አልተመጣ። እስቲ አሁን በሳይንሱ ልንገራችሁ። ፀሐይ ናት መሬት ትልቅ ፈጠን እንግዲህ አስትሮኖመርም ሰው ስለሆንኩ ልንገራችሁ 300,000 ጊዜ ፀሐይ ምድርን ትበልጣለች። በአለም የሚፈራው መሳሪያ ምንድነው? ኒውክሌር። እስቲ በሉ ድገሙት። ራሻ ወደ 7,000 ኒውክሌር አላት። አሜሪካ ከ5,000 በላይ ኒውክሌር መሳሪያ አላት። እንዳይተኩሱን ጸልያለህ። ቢሊየን ሰው ነው የሚያልቀው። ቀላል አይመስልህ። እንደው ቀልድ አይደለም። የጦር ዜና በጣም ከባድ ነው። በአንደኛው ዓለም ጦርነት 28 ሚሊዮን ሰው አልቋል። በሁለተኛው ዓለም ጦርነት 60 ሚሊዮን ሰው አልቋል። አሁን አይጀመር እንጂ ቢጀመር ቢሊዮኖች ነው የሚረግፉት እንደቀጠል። መሳሪያው ከባድ ነው። እንደምታስቡት አይደለም። ከባድ አስቡት እስቲ። ፀሐይ የ3 ደቂቃ ኃይሏ የምድሩን ውቅያኖሶች ያተናል። 6 ደቂቃ ብትመጣ መሬታችን ግልብጥብጧ ይወጣል። እግዚአብሔር ባወቀ ምንን አራቀ? ድንግል ማርያም እኮ የተሸከመችው ፀሐይን ሳይሆን የፀሐይን ፈጣሪ ክብር ግባት እናታችን አልተቃጠለችም። ጧፍ የምታበሩ ሴቶች ያለው እዛጋ እስቲ ወንድ አንቺ ወንድ አይደለችም ሴት ነሽ ነክ ጣትሽን እስቲ እዛጋ ሁለት ያበራሽ እጅሽን ክተሽና ሽልማት ልስጥሽ። 1 ደቂቃ ከሆነ 200 ብር አትስማሚው? እሺ 1,000 ለ1 ደቂቃ እቺ ጧፍ ቃል የተጻፈባት መጽሐፍ ማንም ገልጦ ሊከፍታት ማንም ገልጦ ሊያነባት እንደማይችል ሁሉ አካላዊ ቃል ክርስቶስን በማህፀኗ የተሸከመች ቅድስት ድንግል ማርያምም ቅድመ ጸኒስ ቅድመ ወሊድ ጊዜ ጸኒስ ጊዜ ወሊድ ድህረ ጸኒስ ድህረ ወሊድ ማኅተመ ድንግልናዋ የማይለወጥ የታተመች መጽሐፍ ነበረች። ክብር ይግባ።